ሰላም እንደምን አላችሁ? በአገር ውስጥም በመላው ዓለም የምትገኙ ኢትዮጵያውያን ትውልደ ኢትዮጵያውያን ኦርቶዶክሳውያን በሙሉ መምህር ያሬድ ባው ነኝ ከብርሃን ልጆች። እንኳን ለአጋዕዝተ ዓለም ሥላሴ ወርኃዊ በዓላቸው ዛሬ ኅዳር 7 ቀን ነው። እንኳን አደረሳችሁ። እንዲሁም ዛሬ የሰማዕቱ የቅዱስ ጊዮርጊስም በዓል ነው። የሰማዕቱ ረድኤት በረከትም ከኛ ጋር ይሁን። ዛሬ እንግዲህ በአጋጣሚ ከአገልግሎት መልስ ደግሞ ቢሮ ተገኝቻለሁ እና በዚህ አጋጣሚ የተለያዩ መልእክቶችን ላስተላልፍ ብዬ ነው ብቅ ያልኩት። የብርሃን ልጆች የሕፃናትና የአረጋውያን መንደር የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት ወይም የገና በዓል ምክንያት በማድረግ ከኅዳር 1 ጀምሮ እስከ ታኅሳስ 25 ድረስ የአልባሳትና የተለያዩ የምግብ ቁሳቁስ ድጋፎችን በማሰባሰብ ላይ እንገኛለን። አልባሳቶች ለሕፃናት፣ ለአረጋውያን፣ በጎዳና ለሚገኙ ወጣቶች የሚሆኑ አልባሳቶች ካሏችሁ አሰባስባችሁ ከአራዳ ቅዱስ ጊዮርጊስ ቤተክርስቲያን ከፍ ብሎ አፍራን ህንፃ አጠገብ ወረዳ 5 አስተዳደር ቅጥር ግቢ ውስጥ እንገኛለን። እያመጣችሁ እንድትሰጡን በእግዚአብሔር ስም እጠይቃለሁ። ሌላው የምንፈልጋቸው እንግዲህ አሁን ዕለት ዕለት ሰዎች የሚጠይቁን እንግዲህ የተለያዩ የአስቤዛ ድጋፎች እንድናደርግላቸው፣ የቤት ክራይ እንድናግዛቸው የሚጠይቁንም ሰዎች ከዕለት ዕለት እየጨመሩ ይገኛሉ። ስለዚህ ፓስታ፣ መኮረኒ፣ ዱቄት፣ ዘይት መሰል የሆኑ ምግቦችንም አምጥታችሁ መስጠት ትችላላችሁ። ሌላው በገንዘብ እንድታግዙን ነው እንግዲህ የምንጠይቃችሁ የብርሃን ልጆች። ሰዎች ከተረጂነት ወጥተው ራሳቸውን ሰርተው እንዲቀይሩ ሰውን የሚል ፕሮጀክት ቀርጾ እየሰራ ይገኛል። እስካሁን ለ50 ዜጎች በሻወር ቤት፣ በዶሮ እርባታ፣ በልብስ ስፌት፣ በሴቶች ፀጉር ቤት በእነዚህ በአራቱ ዘርፎች እስካሁን 50 ዜጎችን የስራ እድል እንዲያገኙ አድርገናል። ከ1 ሚሊዮን ብር በላይ ለዚህ ኢንቨስት አድርገን እንግዲህ በዚህ ዓመትም ከ3 ተቋማት እውቅናም ጭምር ያገኘንበት ከከተማ አስተዳደሩ ጀምሮ በወረዳም ያሉ የተለያዩ እውቅናዎችን እያገኘን ነው የምንገኘው። ይህን አጠናክረን መቀጠል እንፈልጋለን። በዚህ ዓመትም የተለያዩ የስራ እድሎችን ለመፍጠር አቅደን እየተንቀሳቀስን ነው። ግን ያው ገንዘብ ያስፈልጋል። እናንተ ካላገዛችሁም በሀገር ውስጥም በውጭም ያላችሁ ካገዛችሁም ደግሞ ተጨማሪ የተለያዩ የስራ እድሎችን ለመፍጠር እንሰራለን። ስለዚህ በገንዘብ ለማገዝ የምትፈልጉ በኢትዮጵያ ንግድ ባንክ 103384 51079 በሆነው የድርጅታችን አካውንት ቪሌጅ ኦፍ ላይት ነው የሚለው፣ በእሱም በገንዘብ እንድታግዙ እንጠይቃለን። ሌላው እጅግ በጣም ቀላል እና ፈጣን የሆነ አማራጭ ደግሞ ኢትዮ ቴሌኮም፣ በዚህ አጋጣሚ እናመሰግናለን። ኢትዮ ቴሌኮም በቴሌብር አማካኝነት ድጋፍ እንድናሰባስብ ፈቅዶልናል። ስለዚህ በቀጥታ ቴሌብራችሁ ላይ በመሄድ ፈንድራይዚንግ የሚል አለ። ፈንድራይዚንግ እንደተጫናችሁት የተለያዩ የድርጅት አማራጮችን ያመጣላችኋል። የኛ ድርጅት ቪሌጅ ኦፍ ላይት ፎር ችልድረን ኤንድ ኢልደርስ ነው የሚለው። እሱን ካገኛችሁ በኋላ ኔክስት ስትሉት ዶኔት የሚል ያመጣላችሁ የኛ ሎጎ ያለበት። ስለዚህ የተለያዩ የክፍያ አማራጮችን ይዘን መተናል። በቀን 5 ብር፣ በቀን 35 ብር፣ በሳምንት 35 ብር እና በወር 150 ብር የሚሉ የሰብስክሪፕሽን ፊዎች አሉ። ከነዚህ ውስጥ አንዱን የፈለጋችሁትን በመምረጥ በቋሚነት የኛን ድርጅት ማገዝ የምትችሉበትን አማራጭ ኢትዮ ቴሌኮም ሰጥቶናል። ከዛም ደግሞ ለአንድ ጊዜ ብቻ ድጋፍ ማድረግ ከፈለጋችሁ ደግሞ አንድ ጊዜ አማውንት የምትፈልጉትን የገንዘብ መጠን ከ1 ብር ጀምሮ በማስገባት ፔይ በማለት በቀላሉ ከስልካችሁ ደግሞ በቴሌብር ለብርሃን ልጆች ማገዝ ትችላላችሁ። እንግዲህ የብርሃን ልጆች በእናንተው እገዛ በእናንተው ድጋፍ በርካታ ስራዎችን እየሰራ ሀገር በቀል ግብረሰናይ ድርጅት ነው። እስካሁን በፕሮጀክት የተደገፈ ፈንድ የለውም። እያንዳንዱ ኢትዮጵያዊ በሀገር ውስጥም በውጭም ያለ እያገዘው እዚህ የደረሰ ድርጅት ነው። በጣም ውጤታማ የሆኑ ስራዎችን ሰርተን የሚታዩ ስራዎችን ሰርተን በተግባር አሳይተናል። እናንተም ደግሞ መታችሁ እንድታዩን በዚህ አጋጣሚ እንጋብዛችኋለን። አድራሻችን ከአራዳ ቅዱስ ጊዮርጊስ ቤተክርስቲያን ከፍ ብሎ አፍራን ህንፃ አጠገብ ወረዳ 5 አስተዳደር ቅጥር ግቢ ውስጥ እንገኛለን። እዚህ ግቢ ውስጥም ከገባን ነው በትናንትናው ዕለት 1 ዓመት አስቆጥረን። ባለፉት 1 ዓመት እንግዲህ ወረዳው ይህንን በመፍቀዱ ነው እነዚህን ስራዎች መስራት የቻልነውና መታችሁ ጎብኙን እላለሁ። አመሰግናለሁ።